ያው እግዚኦ ይላል። እኔ ምን አባት ከኔ ላይ የሚያፈነዳ ይመስላል ሚካኤል? ያቀኛል እኮ ሚካኤል። እኔ እኮ በስላሴ አምሳል የተፈጠርኩ ነኝ። ሚካኤል መጥቶ እኔን ተች ማድረግ እንዲመንከት አይችልም። በሰው እግዚአብሔር ሰውን በራሴ አምሳል ፈጠርኩ ስላለ ሚካኤልን ሊታዘዝ ነው ለኔ የተፈጠረው እንጂ እኔ ሊያዝዝ በምንም ታምር አይችልም። ገብርኤል እኛን ማዘዝ አይችልም። መጠበቅ ብቻ ነው ስራው፣ መላላክ ነው ካምላክ። አሁን ዛሬ አማራ ሚካኤል እያለ ትግሉን ጥሎ ፋኖ ሁሉ ይሰግዳል። ሚካኤል መላእክት እኮ ኢየሱስን እኮ በቃ ረስቶታል። ጭራሽ አሁን አማራው ማርያምን ከማርያምና ከኢየሱስ ተለው አረ አንዲ ማርያምን አትንካብኝ አንዲ ምናምን ነው የሚል። ኢየሱስ አልፋና ኦሜጋውን እኮ አስረግጬ የምነግርህ ዛሬ ያወጣው ገንዘብ ብዛቱ አሁን ለሚካኤል አይደለም ስሰበስበው አልከው ገንዘብ ለትግሬና ለኦሮሞ ጳጳሳት ነው። ለቪኤት መኪና፣ ለነዳጅ መሙያ፣ ለቁርጥ መበያ። አቤት አማራ ሰላሚካል ሲለው ያወርደዋል ገንዘቡ። ሰላሚካል እየተሯሯጠ ዶላሩን እንደዚህ ሰላሚካል በቃ ድራሽ ይጥፋ። ይሄን መመለስ አይቻልም በምን ታምር። ያን ሁሉ ደንቆራውን ልታነቀው አይችልም። እንደውም ከቦ በመቋሚያ ይገላል። ሚካኤል መላእክት ነው፣ ኃያል መላእክት ነው ተብሏል። ሚካኤል ነው። ምን አገባ ስለ ሚካኤል? አሁን ወጥ ይዋልከው አማራ ሚካኤል ደርሶልሃል። ሚካኤል ካልደረሰልህ ማመን የለብንም። ሚካኤል ኢየሱስ ራሱ የማይደርስ ከሆነ ማመን የለብንም። ለምን እናምነዋለን? ምንድነው እሱ ብለህ መጠየቅ አለብን። ጆካ ነው፣ ነጭ ጽፎ የሰጠን ነው። በተለይ ግብጽ ነው እያላገጠብን ያለ። አሁን ብታየው ጨረቃ መስሎ በቃ እንደ ካናቢስ ወሰደው ይመስል አጭሶ ሚካኤል ዞር ሲል ሲመለስ ዳቦ የለም። ቤት ሲመጣ ያ ሁሉ ሰው ያሞላው አማራ እንጀራም የለም፣ ምንም የለም። ውሃ ተሯሩጣ በቢጫ ጀሪካን ተሸክማ የምትመጣው ሚካኤል ለምን አይሞላልሽም ጓዱን? አንቺ ደንቆሮ። አስረግጬ እንደ ቴዎድሮስ ይሄን ስነግርህ ትንጫጫለህ። ፋክት ነው እኮ የምንነጋገረው። አማራ ከኢየሱስ በላይ ገብርኤልን ነው የሚያከብረው። ከኢየሱስ በላይ ተክለ ሃይማኖትን የሚያገነው። ከኢየሱስ ከአልፋና ኦሜጋ በላይ ቅዱሳንን ያከብራል። አዝናለሁ። የቅዱሳን መንፈስ ወረርሽኝ ወሮታል አማራ። የማርያም መንፈስ ወሮታል። የተክለ ሃይማኖት መንፈስ ወሮታል። የገብርኤል የሚካኤል መንፈሶች ወሮታል አማራ። ስራ ያለመስራት መንፈስ ወሮታል። የማታለያ ነጠላ ለብሶ የመደበቅ መንፈስ ወሮታል አማራ ወሮታል። አልፋና ኦሜጋ የዓለምን ንጉስ ክዷል አማራ ክዷል።